ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሙሻሽ የዩቲዩብ ተከታታዮች፣ ዛሬ ዳቦ ቆሎ ልንሰራ ነው እና አሰራሩን ተከታተሉ። የሚያስፈልገውን ነገር እዚህ ጋር አለ። ዶቄት፣ እዚህ ጋር ዶቄት፣ ዘይት፣ ውሃ እና ለከረን ደግሞ ሚሪንዳ፣ ምልህና ትንሽ በቁንጅ ፖደር ነው የምታደርጉት ማለት ነው ስትለውሱ እና ተከታተሉ አሰራሩን። አሁን ውሃ አደረግነ። ከዛ ኖስ ማንካ በግንጅ ቦደር እንደ እንትናችሁ እንደ ደቆታችሁ ብዛት ማነስ ማለት ነው። ይኸው ኖስ ማንካ በግንጅ ቦደር። ቀጣይ ምልህ ነው የምናደርገው። ይሄም እንደ ደቆታችሁ መጠን። ይሄም እንደምታዩት እኛ ያደረግነው አንድ መላጋ ነው፣ በትንሿ በሻሂ ማንካይቱ ማለት ነው። ከዛ እንመታዋለን እንትኑን እንዲደባለቅልና ከዛ ሚሪንዳ ለከረን ነው የምናደርገው። ከረኑን ቆንጆ አድርገዋን ብለን ስለምናስብ እንደዛ የምናደርገው ማለት ነው። በሻሂ ካሳይቱ አንድ ሚሪንዳ አድርገናል። ከዛ ዘይት ደግሞ አንድ ፍንጃል ዘይት ነው የምናደርገው። እና ቆንጆ ነው። ይኸው ግማሽ የሻይ ካሳ ዘይት አድርገናል። ይሄም ደግሞ እንደ ደቆታችሁ መጠን ነው፣ ማብዛትም ማሳነስም ትችላላችሁ። እንደዚህ አድርጋችሁ ሁሉንም ድብልቅልቅ ታደርጉታላችሁ። በግንጅ ቦደሩንም ምልሁንም ሁሉንም ማለት ነው። ከዛ አሁን እዚህ ሁለት ብርጭቆ ሁለት ኮብ ደቆት ማለት ነው የምናደርገው። እና ይሄም ደግሞ እንደ እንትናችሁ ነው። በብዙም ከፈለጋችሁ ማብዛት ትችላላችሁ፣ መቀነስም ትችላላችሁ፣ እንደፈለጋችሁ ነው። አሁን እንግዲህ ሁሉንም በአንድ ላይ አድርገን እያደባለቅን ነው ማለት ነው። እና እንግዲህ ለ2 ደቂቃ እና ለ3 ደቂቃ ያህል ነው